በየቀኑ አእምሮህ ወይ የበሰለ ነው ወይ ደግሞ እያረጀ ነው። አንዳንድ ልማዶች አሉ ንቁ፣ አስተዋይና በሳል የሚያደርጉ፣ ሌሎቹም ደግሞ አሉ እነዚህን የሚሸረሽሩ። በዛሬ ቪዲዮ አእምሯችንን በሚስጥር እያዳከሙ ያሉ 3 መጥፎ ልማዶችን እናያለን። አንደኛው አጫጭር ቪዲዮዎችን ያለማቋረጥ ማየት ነው። ሶሻል ሚዲያ ላይ ለጥቂት ደቂቃዎች ብለህ ገብተህ ሳታስበው 1 ሰዓት ይበላል። ስክሮል ባረክ ቁጥር አዲስ ነገር ይመጣል። የሚያስቅ ክሊፕ፣ የሚያስደነግጥ ዜና ወይም አንድ አዲስ ነገር። አእምሮ በየሰከንዱ በሚያያቸው ፈጣን ነገሮች ይማረካል። በዚህ ምክንያት ትዕግስትና ትኩረት የሚጠይቁ ከባድ ስራዎች እንደ መጽሐፍ ማንበብ፣ ማጥናት ወይም አዳዲስ ክህሎት መማር ያሉ ነገሮችን ልክ እንደ ተራራ ያከብድብሃል። አእምሮ በየሰከንዱ አዳዲስ መዝናኛ መጠበቅ ይጀምራል። ውሎ አድሮ በአንድ ነገር ላይ ብቻ መቆየት ትልቅ ስቃይ ይሆንብሃል። ትኩረት በተበታተነ ቁጥር ደግሞ መማርና ችግሮችን መፍታት የሰማይ ያህል ይርቃል። ሁለተኛው እንቅልፍን እንደ አማራጭ ማየት ነው። ብዙ ሰዎች ስራ ለመጨረስ ሲሉ እንቅልፋቸውን ይሰዋሉ። ነገር ግን አእምሮአችን ለዚህ ድርጊት ትልቅ ዋጋ ያስከፍለናል። አንተ ስትተኛ አእምሮ ዋና ስራ መስራት ይጀምራል። መረጃ ያደራጃል፣ ትውስታዎችን ያስቀምጣል፣ ቀን የደከመውን ክፍል መልሶ ይጠግናል። ስለዚህ በቂ እንቅልፍ የማታገኝ ከሆነ የማሰብ ፍጥነት ይቀንሳል። ትናንሽ ዝርዝር ነገሮችን ማስታወስ ያቅታል፣ ትኩረት ማድረግ ይከብዳል፣ ወይም ትክክለኛ ውሳኔዎችን መወሰን ያቅታል። ሌላ ጊዜ በጣም ቀላል የነበሩ ስራዎች እንኳን አእምሮህ ሲደክም ከፍተኛ ጉልበት ይጠይቀዋል። ለዚህ ነው በየትኛውም ዘርፍ ላይ ስኬታማ የሆኑ ሰዎችን ስናይ የእንቅልፍ ሰዓታቸውን በከፍተኛ ጥንቃቄ የሚጠብቁት። ምክንያቱም የአእምሮ ብልጫ በዋናነት የሚገኘው ከረፍት መሆኑን ጠንቅቀው ያውቃሉ። ሶስተኛ ከአንድ ስራ ወደ ሌላ ስራ መዝለል። ስራ እየሰራ ቴክስት መመለስ፣ እያጠናህ ቪዲዮ ማየት፣ በየደቂቃው ከአንዱ አፕ ወደ ሌላው አፕ መቀያየር። በአንድ ጊዜ ብዙ ነገሮችን ስለምታደርግ በጣም ጠቃሚ ስራ እየሰራ ሊመስል ይችላል። እውነታው ግን አእምሮ በአንድ ጊዜ ብዙ ስራ እየሰራ ሳይሆን ትኩረትን በየሰከንዱ እየለዋወጠ ነው። ይህ የትኩረት መለዋወጥ ደግሞ የራሱ የሆነ ትልቅ አእምሮአዊ ዋጋ አለው። አእምሮ በአንድ ነገር ላይ ትኩረት ለማድረግ ከፍተኛ ጉልበትና ኃይል ይፈጅበታል። ራስን በየደቂቃው በረበሽ ቁጥር ወደ ጥልቅ የትኩረት ደረጃ መግባት ከባድ ይሆንብሃል። ይህ ጥልቅ የትኩረት ደረጃ ደግሞ እውነተኛ መማር፣ ፈጠራና ትልቅ ችግሮች የሚፈቱበት ብቸኛው ክፍል ነው። ለረጅም ሰዓት ትኩረት ማድረግ የሚችሉ ሰዎች ሁልጊዜም ስኬታቸው ትልቅ ነው፣ ምክንያቱም አእምሯቸው ሳይበታተን እንዲሰራ እድል ይሰጡታል። ለማጠቃለል ያህል የበሰለ አእምሮ እንዲኖሩ ከፈለግ ሁልጊዜ አዳዲስ እውቀቶችን ብቻ ለመጨመር አትሩጥ። መጀመሪያ አእምሮህን በየቀኑ እያሳረሩት ያሉትን እነዚህን 3 መጥፎ ልማዶች አስወግድ። ያለ ዓላማ ስልክህን ስክሮል ማድረግ አቁም። ለእንቅልፍህ ቅድሚያ ስጥ። በአንድ ጊዜ አንድ ስራ ላይ ብቻ ትኩረት አድርግ።